ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ አማርኛና እንግሊዘኛ ወርዶችን እንዴት እንደምናነብ እና እንደምንጽፍ እያንዳንዱን የምናይ ይሆናል። ቪዲዮ እስከ መጨረሻው ተከታተሉ። ኦንላይን መማር የምትፈልጉ ከታች ባለ ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም፣ ሌሎች የሶሻል ሚዲያ አማራጮች ተጠቅማችሁ ታገኙናላችሁ። እንዲሁም ቪዲዮ ሁሌ የምደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ትምህርታችን። እዚህ ጋር ምን ይላል? ደስታ ደስታ ይላል። ደ ዲኢ ስ ኤስ ታ ዲ ኤ ማለት ነው። አጠቃላይ ምን ይላል ይሄ? ደስታ ይላል። ኦኬ እዚህ ጋር ደግሞ መረጃ መረጃ ይላል። መ ኤም ኢ ረ አር ኢ ጃ ደግሞ ጀ ኤ ማለት ነው። ስለዚህ መረጃ ይላል። ኦኬ እዚህ ጋር ደግሞ ደ ወ ለ ለማለት ነው። ለን በላት ይችል ቀለበቷ የለችም ለ። ስለዚህ ደወለ ይላል። ደ ዲኢ ወ ደብሊው ኢ ለ ኤል ኢ። ስለዚህ ደወለ የሚለው እንደዚህ እንቀይራለን። እዚህ ጋር ደግሞ መረቀ መረቀ ይላል። መ ኤም ኢ ረ አር ኢ ቀ ጄ ኢ። ስለዚህ መረቀ እንለዋለን። እዚህ ጋር ደግሞ አ ላ ማ አላማ ይላል። አ ኤናት ላ ኤልኤ ማ ኤምኤ አላማ ይላል። ኦኬ እዚህ ጋር ደግሞ አ ደ ነ ቀ አደነቀ ይላል። አ ኤናት ደ ዲኢ ነ ኤንኢ ቀ ኬኢ ማለት ነው። ስለዚህ አደነቀ ብለን እናነባለን። እዚህ ጋር ደግሞ ምስጋና ምስጋና ይላል። ም ኤም ናት፣ ስ ኤስ ናት፣ ጋ ጂኤ፣ ና ኤን ኤ ማለት ነው። አጠቃላይ ምን ይላል ማለት ነው? ምስጋና ይላል። ኦኬ እዚህ ጋር ደግሞ ተፈጥሮ ተፈጥሮ ይላል። ተ ቲኢ ፈ ኤፍኢ ጥ ቲናት ሮ ደግሞ አርኦ ማለት ነው። ስለዚህ ተፈጥሮ ብለን እናነባለን። እዚህ ጋር ደግሞ መንገድ መንገድ ይላል። መ ኤምኢ ን ኤን ናት፣ ገ ጂኢ ድ ደግሞ ዲ ናት። መንገድ ይላል። እዚህ ጋር ደግሞ መዝገብ መዝገብ ይላል። መ ኤምኢ ዝ ዜድ ናት፣ ገ ጂኢ ብ ደግሞ ቢ ናት። አጠቃላይ መዝገብ ይላል። ውድ ቤተሰቦች ለዛሬ እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍና ምርጥ የሆነ ቪዲዮ እየላችሁ እመጣለሁ። እስከዛው ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ። ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩ። በሚመቻችሁ ሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም በኦንላይን እናስተምራለን። ቻው፣ መልካም ጊዜ